አሞኛል ስላችሁ ይኸው የፈራሁት ደረሰ። ስንት ያሞኛል አልኳችሁ። በጣም ብዙ ጊዜ ነው ነገርኳችሁ፣ ግን አንዳችሁም ደንታ አልሰጣችሁም። ይገባኛል ለምን እንደዚያ እንደሆናችሁ። የኔ አሞኛል ማለት ከመደጋገሙ የተነሳ እንደ ገለባ ስለቀለለ ነው። ብዙ አመት ከማልፈልገው ነገር ለመሸሽ ስል አሞኛል እያልኩ ሰበብ ስለምደረድር ይሄኛውን አሞኛልኝ ከቁጥቁጥ አልቻላችሁ። አይፈረድባችሁም። በድግስ ማግስት በቅቤና በበርበሬ የተለወሰ ሳህንና ድስት ላለማጠብ ያለ ቀጠሮ ተንጋግተው ለመጡ ለማየ ድርተኞች ሴቶች 3 ዙር ቡና ላለማፍላት በዲግሪ ከተመረኩ 4 አመት በኋላም ስራ አጥቼ ቤት መወዘፌን ደጋግመው የሚያስታውሱኝ ዘመዶች ቤት ጠበል ጻዲቅ ላለመሄድ የሰንበት እንቅልፌን አቋርጬ ለድር ክፍያ ላለመሰለፍ ስል ደጋግሜ ያሞኛል ብያለሁ። ስለዚህ አመመኝ ስላችሁ ልማዷ ነው ብላችሁ ችላ ብትሉኝ እምብዛም አይገርመኝም። ያም ሆኖ ውሎ አድሮ በሽታ የጠናብኝና አረ ሆዴን ቁርጠት ሊገለኝ ነው ብዬ ተናገርኩ። አብዛኞቻችሁ አይኖቻችሁን በመሰላቸት ወደ ላይ ሰቀላችሁ። አንዳችሁ እግዚኦ ስንፍና ገና ለገና ልብስ ታጥቢያለሽ ይሉኛል ብለሽ ነው አይደል አላችሁኝ። ደግሞ አንዳችሁ የአመት በዓል ጽዳት ስለደረሰ ከወዲሁ ከስራ ለመሸሽ ነው አይደል አንቺ ጋንድያ ብላችሁ ተሳለቃችሁብኝ። ከመካከላችሁ አንደኛው ደግሞ እውነትሽን ከሆነ ሻይ በሎሚ ወይም ቡና ባንቡሃ ጠጪበት ብላችሁ ካንገት በላይ ምክር ለገሳችሁኝ። በሁለተኛው ቀን ማርያምን የዛሬውን ራስ ምታት አልቻልኩም ስል ወንድሜ 2 እንክብል ፓሪስታሞል ወረወረልኝ። በሶስተኛው ቀን የበላሁት ሁሉ በላይም በታችም እየተጣደፈ መውጣት ሲጀምር ትንሽ አዘነችልኝ ያልኳት ታናሽ እህቴ እስቲ ደረቅ ሩዝ ቢበት ጠፈፍ ይልልሻል ካለች በኋላ ደግሞ መልሳ በመጠራጠር አይታኝ ይሄን እኮ እያስመሰልሽ ነው፣ እኔ ደግሞ ድብን በእንጂ አልሰራልሽም፣ የእውነት ካመመሽ ራስሽ ቀቅለሽ ቢያለችኝ። በማግስቱ ምሽቱ ትኩሳቴን የፈጠረውን ላቤ ተንጀቅጅቆ አንሶላና ትራሴን ሲያረሰርሰው ጸጉሬ በላብ ሲጠመቅና ሲጠባበቅ ግን ትንሽ ያመናችሁ ይመስሎኝ ነበር። ያም ሆኖ ግን ያገኛችሁት ብቸኛ መፍትሄ አይ እንግዲህ የትም ስትል ከሰከሽ የሰሞኑ ጉንፋን ጠልፎሽ ይሆናል፣ እስቲ ትኩሱን ጠጪና እርፍ በይበት፣ ጠዋት ስትነሺ ደህና ትሆኛለሽ የሚሉ ወደ ትዕዛዝ ያዳሉ ቃላትን ነበር። ጠዋት ግን አልተነሳሁም። እዚያ ተረት ላይ እንዳለውና በጎቼን የሚበላ ተኩላ ይመጣብኛል ብሎ በውሸት ደጋግሞ እንደጮኸው ልጅ ለበድነነውም ለተነነውም አመመኝ ማለት አስለምጃችሁ የእውነት ስታመም ባለመታመኔ ጉድ ሆንኩ። ተረቱ ላይ ያለው ልጅስ የእውነት ተኩላ የመጣ ቀን የሚደርስለት ስላጣ በጎቹ ናቸው የተበሉበት፣ እኔ ግን ራሴው ተበላሁ። ይኸው የፈራሁት ደረሰ። በሐሰት ከደጋገምኩት አሞኛል ብዛት እናንተ ቤተሰቦቼን ስለመታመሜ ለማሳመን መሞት ነበረብኝ። የሆነው ሆኗል። ግን አሁንስ እንዴት ነው? አመናችሁኝ?